ልጆችን በጣም ከመስመር የሚያወጣቸው ነገር ለመበሻሸቅ ሊሆን ይችላል። ንዴቱን ስሜቱን መግለጫ መንገድ ሊሆን ይችላል። ቅርብ ጊዜ የገጠመኝ ኬዝ ነውና እናት በጣም ለልጆቿ በጣም የምትለፋው የምትቆጣጠረው የምታየው፣ አባት ነው በጣም ቢዚ ስለሆነ ሁሉ ነገር መፍቀድ ነው የሚፈልገው፣ ጊዜ የለውም። ከዛ ስሜታቸው ስስ የሆኑ ልጆች ሴንሲቲቭ የምንላቸው አይነት ልጆች ይሆናሉ። በጣም ዘመናዊ ነን ወይ ደግሞ ቤስት ፓረንት ነን ወይ ደግሞ እኔ ባደኩበት መንገድ ልጄን አላሳድግም ብለን ወይ ደግሞ ሁሉም ነገር ማድረግ እንደምንችል አስበን ከዚህ በኋላ አንተ ለምንድን ነው የምትፈቅደው? አንተ እነዚህ ልጆች እያበላሻቸው። ሁለቱም ወላጅ በጣም ፈቃጅ ወላጅ ደግሞ ይሆናል። ይሄ ደግሞ ለልጅ በቃ ስፖይል ነው የሚያደርጋቸው። በቃ ጊዜ ስለሌለኝ ነው፣ ለማካካስ ነው፣ ፍቅር የሰጠሁ መስሎኝ ነው። የማይረኩ ልጆች ነው የሚሉት እነዚህ። ሁሌ ጠያቂ ናቸው። ጠያቂ ናቸው ስልሽ የማወቅ ጥያቄ አይደለም፣ የመሰብሰብ ጥያቄ። ከዛ አለ እድሜያቸው ራሱ ሪሌሽንሺፕ ውስጥ ይገባሉ እነዚህ። ሁሉንም ካልካይ ደግሞ ሁለቱም ወላጅ ደግሞ አለ። ይሄም ደግሞ በጣም ይሄ ኬር ይበዛበት ማለት ነው እና ሃይፐር አክቲቭ ይሆናሉ። ኮንሰንትሬሽናቸው በጣም ዝቅተኛ ይሆናል። ምንም ስጠይቃቸው አልፈልግም ይሉና ከአንቺ ተቃራኒ የሆነ ነገር የማድረግ ፍላጎታቸው ደግሞ ከፍተኛ። ከዛ ይልቅ ግን በቃ እናውራበት፣ አውርተን እነግርሃለን